አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። የተከበራችሁ የተወደዳችሁ ውድ የኔ ፋሚሊዎች እንዴት ውላችኋል? እኔ ያለሁ አልሐምዱሊላሂ ረቢን አለሚን። ውሎ እንዴት ነበር? ሁሉ ሰላም፣ ሁሉ አማን። ዛሬ ከኔ ጋር ምሳ ተጠርታችኋል። ምሳ እንብላ ማለት ነው። የዛሬው ምሳዬ ፓስታ ነው። እኔ የማልወደው ምግብ ቤት ተሰርቶ ነበርና ስለዚህ ዛሬ ምሳዬን ፓስታ ሰርቻለሁ። በነገራችን ላይ ፓስታ የሚመቸው ለቁርስ ነዋ እንደምናውቀው። ነገር ግን እኔ ሲያደናግረኝ ፓስታ ልስራና ልብላ ብዬ ይሄው ፓስታ ሰርቻለሁኝ። የሚጥም ነው ማለት ነው። እናንተም እንደዚህ እያደረጋችሁ ተጠቀሙ፣ የማዳም ቅመሞች ማለት ነው። አያችሁት? ስጋም ጣል ጣል አደርግበታለሁኝ። እሱ ራሱ ያበዴ ነው እላችኋለሁ። እና ተፈትሉ ምሳ እንብላ ውዶቼ ማለት ነው። አያችሁት? በጣም የሚጥም ነው። እና እንዴት ናችሁ? እንዴት ተናፍቃችኋል? የምር ከምንም በላይ ማለት ነው። እንዴት እንደሚያምር አያችሁት? ግን እንደዚህ አድርጌ የምበላበት ቀን ነበር የናፈቀኝ ማለት ነው። ፓስታ እነሱ ዝም ብሏል አይደል? ቲማቲም በጣም ያበዙበታል። በርበሬ ስላለ እነሱ ብዙም አይጠመኝም። እንደዚህ ግን በጣም ይጥማል። አያችሁት? እናም እንብላ እላችኋለሁኝ። ስጋው ደግሞ የበግ ስጋ ነው። እንደዚህ ቆረጥ ቆረጥ አድርጌ ጨምሬበታለሁ። እነሱ ግን ተላህም መፍሮም ጋር ነው የሚሰሩት ማለት ነው። እና እንዴት አያችሁት? ይጥማል። የሌለ ነው እላችኋለሁ። እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ላይክ እያደረጋችሁ ቻናሌ ሞቷል ማለት ነው። መቼም ያለ ሰው ከሚሰራውና ከጀመረው አላማ ወደ ኋላ ልበል አይልም። እና ተመልሻለሁ እላችኋለሁ የኔ ቤተሰቦች። እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንብላ ተፈደሉ ብያለሁ ማለት ነው። የምር እናንተም እንደዚህ እያደረጋችሁ ብሉ። እናም ተናፍቃችኋል እላለሁኝ ውድ ፋሚሊዎች፣ የምወዳችሁ የማያከብራችሁ ማለት ነው። የምር እኔ በቃ ምርጥ ምርጥ ቤተሰቦች አፍርቻለሁ ከዩቱብ። በጣም ደስተኛ ነኝ በእናንተ ማለት ነው የኔ ውዶች፣ የኔ እህቶች ማለት ነው። ማሻአላህ ላይቭም ላይ እመለሳለሁኝ እላችኋለሁ ውድ ፋሚሊዎች፣ አበረታቱኝ፣ ተጎኔ የሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።